የመጣው ከማቴስ ትምህርት ቤት ዛሬ እንድናወራ የፈለኩበት አንድ ነገር ምንም ነገር አዲስ ነገር አልነበረም። ያው ሁላችንም የምናውቀው ግን ደግሞ አንድ የረሳነው ነገር አብረን እናስታውሳለን። እንዴት ነው ቅድም ስለ ማይንድ ሴት ስናወራ ነበር። ወንድማችን ዳኒ ስለ ማይንድ ሴት ብዙ ነገር አውርቷል። ያንን ማይንድ ሴት እንዴት ነው እንደ አዲስ ፕሮግራም የምናደርገው ኦር ደግሞ እኛ የምንፈልገውን አይነት ማይንድ ሴት እንዴት ነው የምንገነባው የሚለውን መንገድ ባለችን ትንሽ ደቂቃ አይተን እንጨርሳለን ማለት ነው። የመጀመሪያው ታችን ነው እንዴት ነው ማይንድ ሴታችንን የምንገነባው እነዛን ማይንድ ሴት እንዴት እንደምንገነባው ከማየታችን በፊት የሆነ ጽሑፍ ይገባል። አንድ ሰው በህይወቱ ወር ደግሞ በአንድ ቀን ከ6000 እስከ 70000 የሚደርስ ቶት ወር ደግሞ ሀሳቦችን ያስባል። ከነዛ ሀሳቦች ውስጥ ደግሞ በአማካኝ ከ35000 የሚሆኑ ዲሲሽኖችን ዲሳይድ ያደርጋል። ያንን በሚያደርግበት ሰዓት አይምሮአችን የሚወስዳቸው እያንዳንዱ ዲሳይድ ከትንሽ እስከ ትልቅ የሚሆኑ ኢነርጂዎችን ይወስዳል። ያ ምን እንድንሆን ያደርገናል? አደሚድሉ ደደይ ወር ደግሞ በመጨረሻው ሰዓት 11 ሰዓት ከ9 እስከ 10 ሰዓት ባለው ሰዓት ውስጥ አይምሮአችን በስነ ስርዓት ፈንክሽን እንዳያደርግና በስነ ስርዓት ሮል እንዳያደርግ ምክንያቱም ብዙ ኢነርጂ ስለተጠቀመ ብዙ ነገሮችን ዲሳይድ እያደረገ ስለሄደ ብዙ ነገሮችን ሮል ማድረግ አይፈልግም። የዛን ሰዓት ረፍት ብቻ ነው ይፈልግ። ለዛም ነው ከሰዓት ላይ አብዛኞቻችን እንቅልፍ ምናምን የምንለው ማለት ነው። ሙቀቱ አይደለም አይምሮአችሁ ረፍት ስለፈለገ ብቻ ሙቀት ምክንያት ያደረገው እንጂ በሙቀት ምክንያት ብቻ አይደለም። ሙቀቱ ትንሽ ኢፌክት አለው፣ ግን ደግሞ ሞር ምን ይበልጣል መሰላችሁ? አይምሮአችሁ የሚፈልገው ፍላጎቱን ይበልጣል። ለዛ ምክንያቱ ደግሞ የሚያቀርባቸው ብዙ ምክንያቶች ይኖራሉ። ቀጣይ ላይ ሶሉሽኖችን እናያለን። የመጀመሪያው ሶሉሽን እንደምናየው ፕላን ዮር ዴይ ቀናችሁን ማወቅ። ሁለተኛው ደግሞ ጠዋትም ላይ ማታ ላይ ስልካችሁን መጠቀም ማወቅ። ሶስተኛው ደግሞ ፕሮግራም ዮር ዶፓሚን ምን እንደሆነ መጨረሻ ላይ እሱ ላይ ስንደርስ እናወራበታለን። ወደ መጀመሪያ ስንመለስ ግን ፕላን ዮር ዴይ እንዴት ነው ፕላን እናደርገው? እንዴት ነው ማወቅ የምንችለው ቀናችንን ለማለት ማለት ነው። ከመታየታችን ዛሬ ላይ አሁን ለምሳሌ ዛሬ ማታ ገባን ቤት ገብተን የምናደርገውን ስራ እንዳለ ጨርሰን ዛሬ ቀኑ ተቃጥሏል። በቃ ያንን ነው ማሰብ ያለባችሁ። የዛሬው ቀን አልፏል። ከዛሬ በኋላ ላሉት ቀናቶች ግን ፕላን ማድረግ መጀመር አለባችሁ። እንደ 12ኛ ክፍል ተፈታኝ እንደ 11ኛ ክፍል ተማሪ ቀጣይ ዓመት 11ኞቹ የሚጠብቃችሁ 12ኛ ክፍል የትም አይቀር 12ኞቹ ደግሞ የሚጠብቃችሁ ከ6 ወር በኋላ ፈተና ያ የምንፈራው ፈተና ማለት ያንን ፈተና ለማለፍ ደግሞ ዛሬ ላይ ነጋችሁን ማወቅ አለባችሁ። የነገን ቀን ሳያውቅ የሚውል ሰው ትክክለኛ ህይወት እየኖረ አይደለም። ነገ የሚያደርገው ነገ የሚበላው ነገ የሚውልበትን ቦታ ነገ ከማን ጋር ከክላስ ወጥቶ ወደ ቤት እንደሚሄድ የማያውቅ ሰው ራንደምሊ ካገኘው ሰው ጋር የሚሄድ ሰው ወር ደግሞ ካገኘው ሰው ጋር የሚያወራ ሰው አረማመዱን እንደፈለገ እያደረገ የሚውል ሰው በስነ ስርዓት ቀኑን እየዋለ ምን ማድረግ አለባችሁ? እንዴት ነው ነገ ጠዋት ምን ሰዓት ነው የምነሳው? ምን ሰዓት ነው የምበላው? ምን ሰዓት ነው ወደ ክላስ መሄድ? ምን ሰዓት ነው ከክላስ ወጥቼ ወደ ቤት በምን ሰዓት መድረስ አለብኝ? የሚሉት ነገሮች እንዳለ ዛሬ ማታ ለነገ መጨረስ አለባችሁ። ያንን ስታደርጉ እንቀንሱ ምንም ነገር ላይ መስራችሁ ይችላል፣ ግን ለነገ አይሆናችሁ በጣም ትልቅ የሆነ ጫና ነው የምትቀንሱ። እንደነገርኳችሁ ከ70,000 35 የሚሆኑ ዲሳይዶችን ቤት በሚያደርግበት ሰዓት ብዙ ኢነርጂ ይወጣል። ለምን ለነገ አናቀልም? ፕላን አድርገን ዛሬ ቀናችንን ጨረስን። ነገ እንዲህ ነው ማለት ነው። ጠዋት ስትነሱ የምታደርጉትን ነገር ታውቃላችሁ፣ ምን ሰዓት እንደምትነሱ ታውቃላችሁ። አይምሮአችሁ ምን እንደሚፈልግ በደንብ ያውቃል። እናንተ ያንን ነገር አቀለላችሁለት ማለት በፈለገው ሰዓት በፈለገው መንገድ ሮል እንዲያደርግ በፈለገው ያ ኢነርጂ እንዲሰራ ታደርጉታላችሁ። እናንተ ያንን ባደረጋችሁለት ቁጥር አይምሮአችሁ
ካለው 24 ሰዓት ውስጥ በእንቅልፍ 8 ሰዓት ቢያሳልፍ እኔ 8 ሰዓት እንድተኛ አልሞክርም። በቃ በዛ ከተማረ 6 ሰዓት ይበቃል። 6 ሰዓት ተኛችሁ ማለት በጣም ብዙ ሰዓት ተኛችሁ ማለት 6 ሰዓት ተኛላችሁ። የቀረው 11 ሰዓት ደግሞ ትሰራላችሁ፣ ትበላላችሁ፣ ትጠጣላችሁ፣ ታወራላችሁ፣ ስራችሁን ትሰራላችሁ፣ ከጓደኞቻችሁ ጋር ብዙ ሰዓት ይኖራችኋል ማለት ነው። ያንን የሚያደርግበትን ኢነርጂ ትሰጡታላችሁ ማለት ነው። ያንን በምታደርጉበት ሰዓት ይኖራችሁ የሚገባ ደግሞ አንድ ትልቅ ነገር አለ። እሱ ምንድነው ካላችሁ ዴይሊ ሩቲን፣ በየቀኑ የምታደርጉት ለሆነ ነገር የምታደርጉት የሆነ ተመሳሳይ ነገር መኖር ማለት ነው። ዴይሊ ሩቲን ደግሞ ሊኖራችሁ ይገባል ማለት ነው። እናንተ ወደፊት የምትሆኑት አንድ ሰው አለ። ያ ሰው ከሆነ ነገር ላይ ተነስቶ እድሜ እዛ ደረጃ ላይ አሁን ለምሳሌ በ25 ዓመታችሁ ሀብታም መሆን ትፈልጋላችሁ። 25 ዓመታችሁ ሲደርስ ግን ሀብታም አትሆኑ። ለምን? ዴይሊ ሩቲን ያ 25 ዓመታችሁ ላይ እንዲኖራችሁ የምትፈልጉትን ሀብት ዛሬ ላይ መጀመር አለባችሁ። ዛሬ ላይ የእውቀት ሀብት ሊሆን ይችላል፣ የገንዘብ ሀብት ሊሆን ይችላል። ዛሬ ላይ ትናንሽ ነገር መጨማመርና መያዝ አለባችሁ። ለዛ እንዲሆናችሁ ደግሞ ዴይሊ ሩቲን ግዴታ ነው። ጠዋት ምን ሰዓት ነው የምነሳው የሚለው ነገር በጣም እራሳችሁ ልታዩበት የሚገባ ነገር። ጠዋት ከእንቅልፋችሁ ከተነሳችሁ በኋላ ብዙዎቻችሁ አልጋችሁ ላይ ትቆያላችሁ። እንደዛ በምንም ተአምር መሆን የለበትም። ለምን መሰላችሁ? ጠዋት ሁሌ አንድ አይነት ሰዓት ስትነሱና የተለያየ ሰዓት ስትነሱ የሚኖራችሁ ኢነርጂ የተለያየ። ጠዋት አንድ አይነት ሰዓት ስትነሱ ሞር አይምሯችሁ ያንን ነገር አዳፕት ስላደረገው ኢነርጄቲክ ሆኖ የመነሳት እድሉ በጣም ከፍተኛ ነው። ቀናችሁን በዚህ መንገድ ፕላን አድርጋችሁ ዛሬ ማታ ላይ ከመተኛታችሁ ከ30 ደቂቃ ወር ደግሞ ከአንድ ሰዓት በፊት ነገ ምን ማድረግ ነው የምትፈልጉት፣ ነገ ምንድነው እያደረጋችሁ መዋል የምትፈልጉት፣ ማንን ነው ማግኘት የምትፈልጉት የሚለውን ነገር ፕላን አድርጋችሁ ከጨረሳችሁ በኋላ የሚቀጥለው ነገር በቀጣዩ ቀን የቀጣዩ ቀን ሲመጣ አደረጋችሁትም አላደረጋችሁትም ያንን ቀን ምን ማድረግ አለባችሁ? ጆርናል ማድረግ አለባችሁ። ሞር ያንን ባደረጋችሁ ቁጥር ውስጣችሁ ፕሮዳክቲቪቲ እየተሰማችሁ ነው። ጥሩ ነገር ካደረጋችሁ ኦኬ ይሄ ነገር ጥሩ ነው እያደረኩት እሄዳለሁ የሚል ስሜት ይኖራል። ኦር ደግሞ መጥፎ ነገር ማለት አንፕሮዳክቲቭ ሆናችሁ ካላችሁ ደግሞ ነገ ይሄንን አስተካክላለሁ ይሄንን ነገር ባስተካክለው ነገ ጥሩ ነው የሚል ደግሞ ውስጣችሁ የሆነ አይነት ስሜት እንዲኖር ያደርጋል ማለት ነው። ወደ ሁለተኛው ስሜት ደግሞ ፕሮግራሚንግ ዶፓሚን። ዶፓሚን ምን መሰለህ? ውስጣችን ያለ አንድ የስሜት ሆርሞን በቃ የሚፈልገውን ነገር እንዲያደርግ የምትፈልጉትን ነገር እናንተ ማዘዝ ትችላላችሁ። ምንም ነገር ሳታዙት የምትውሉ ከሆነ ደግሞ እሱ በራሱ እናንተን እያዘዛችሁ ይላል። ለምሳሌ ልንገራችሁ፣ እናንተ ስትበሉ ስትጠጡ ወይ ደግሞ ስተኙ ምናምን ስልካችሁ በደንብ ትጠቀማላችሁ። የዛን ሰዓት ዶፓሚኑ ምንድነው የሚያደርገው? ያ ነገር ኦኬ ለኔ ደስታ ይሰጠኛል ማለት የሚያዝናናኝ ነገር ይሄ ነው። ይሄንን ነገር ሁሌ ማድረግ እፈልጋለሁ። ሲደብረው ሆነ ሲደሰት ማድረግ የምፈልገው እሱ ነገር። ሶሻል ሚዲያ በተጠቀማችሁ ሶሻል ሚዲያ መጠቀም በፈለጋችሁ ሰዓት አይደለም የምትጠቀሙ፣ እሱ ሲፈልግ ብቻ ነው የምትጠቀሙት ሲሆኑ ማለት ነው። ያንን ነገር ለመቅረፍ ደግሞ መሆን ያለበት አንድና አንድ ነገር ዶፓሚናችሁ ፕሮግራም አለው። ዛሬ ምን ግራፍ ይታያል አይደል? በዛ በኩል ያለው ምን መሰለህ? ቅድም እንደነገርኳችሁ ፕላን አድርጉ። ምሳሌ በዛ በኩል ያለው ፕሮግራም ሳያደርግ የሚውል አንድ ሰው የዶፓሚን ሬንጅ እዛ ትራክ የሚያደርገው እሱ ዋት ይነሳል። ዋት በፈለገው ሰዓት የሚነሳው ተነስቶ ስልኩን ይጠቀማል፣ ሶሻል ሚዲያዎችን ይጠቀማል። ያ ነገር ደስታ ስለሚገዛለት ዶፓሚኑ ከፍ ይላል ማለት ምን ማለት ነው? ደስታን ይሰጠዋል። በቃ ውስጡ ደስ ይላል። ከዛ በኋላ ትንሽ ቆይቶ ደግሞ ክላስ መሄድ እንዳለበት ምናምን ይሰማል። እንደዛ ማድረግ ሲጀምር ደግሞ እየደበረው እየወረደ ይመጣል። ከቀጥተኛው መስመር ዝቅ ብሎ ያለው ሬንጅ ምንድነው የሚያሳየው? የድብርትን ነው የሚያሳየው። ከሱ በላይ ያለው ደግሞ የደስታ እየደበረው ይመጣል። ያንን ነገር ማድረግ አይፈልግም። ሲቀጥል ይመጣል፣ ትምህርት ቤት ይገባል፣ በጣም እየተደበረ ይውላል። ጓደኞቹን ሲያገኝ ትንሽ ከፍ ይላል፣ ድብርቱ ይለቀዋል። ክላስ 6 ሰዓት ይገባል።
ከክላስ ወጥቶ ቤቱ 6 ሰዓት ይገባል። ያን የዛን ሰዓት ሲገባ ምንድነው የሚያደርገው? ቀጥታ ሄዶ ደስታውን ማግኘት ስላለበት ውስጡ ደስታ ያ ዶፓሚን ያን ደስታን ማገኘውን ነገር ስጠኝ እያሉ ስለሆነ ድጋሚ ስልኩን ያነሳል። ስልኩን ሲያነሳ ድጋሚ ዶፓሚኑ ደስ እያለው ኦር ደግሞ ደስታን እየተሰማው ይላል። ከዛ በኋላ ከሰዓት ክላስ ይገባል። ከሰዓት እንዳላችሁት ምንም ነገር አይምሯችሁ ፕሮሰስ ማድረግ አይፈልግም። በዛ ላይ ሙቀቱ አለ። በዛ ላይ ደግሞ ክላስ አስተማሪ ቆሞ የሚያወራው አለ። በዛው ስሜት ውስጥ ሆኖ እንቅልፍና እንቅልፍ ብቻ ነው ይፈልጋል። ወር ደግሞ በቃ የሆነ የድብርት ስሜት ይሰማል። ያንን ሲሰማው 12 ሰዓት ቤት ገብቶ ምንድነው የሚያደርገው? ቀጥታ ስልኩን ነው የሚያየው። ስልኩን እያየ ምግብ ይበላል። ስልኩን እያየ የሆነ ነገር ያደርጋል። ከጓደኞቹ ጋር ቻት ያደርጋል። ሲጨርስ ይተኛ ሲል ዶፓሚኑ ሚድል ላይ ወርዶ ይተኛል ማለት ነው። ደግሞ በዛ በኩል ያለው ቀኑን ፕላን አድርጎ እንዲሁ ፕሮዳክቲቭ መሆን የሚፈልግ የአንድ ሰው ቢሆን ምን መሰላችሁ? ጠዋት ላይ ይነሳል። አንድ አይነት ሰዓት ነው የሚነሳው። ሲነሳ ለምሳሌ 11 ሰዓት ይነሳል ነበር። 11 ሰዓት ተነስቶ ትንሽ ኤክሰርሳይዝ አደረገ፣ ሻወር ወሰደ። ከዛም በኋላ ቁርሱን በላ፣ ክላስ ሄደ። ክላስ በሚኖረው ውሎ ምናምን የሆነ ድብርት ከተሰማው ይቀጥላል፣ ይሆናል። ከዛም በኋላ ማታውን እያጠናና ጆርናል በሚያደርገው ፕሮዳክቲቪቲ ስሜት ራሱን ደስተኛ እንዲሆን ያደርጋል። ማታ ላይ ሲተኛ ምንም ነገር ዲፕረስ ውስጥ ሳይሆን ይተኛል ማለት ነው። በዚህ መሃል የምናየው አንዱ ሰው ሁሌ የሚያስደስተው ነገር ሱስ እየሆነበት ነው የሚለው የሶሻል ሚዲያ ሱሰኛ ነው። ያንን ነገር ሳያደርግ ሲውል ምንድነው የሚሆነው? ላይክ ሰውነቱ ፕሮሰስ ማድረግ ያቆማል። ምንም ነገር አይታዘዝም። ያኛው ደግሞ ይሰራይ ደግሞ ምንድነው የሚያደርገው? ያንን ነገር ባያደርገው ጠዋት ተነስቶ ኤክሰርሳይዝ ባያደርግ እንኳን የሚጎልበት ነገር ላይክ ሱስ አይደለም። የሚጎልበት ነገር ሰውነቱ አምጣ ምናምን ፕሮሰስ አላደርግም አይደለም። ለአንድ ቀን ቢዘለው ያንን ነገር ምንም ነገር ሳይሆን ነው የሚውለው። ለወደፊቱ ለሁለት ዓመት ለሶስት ዓመት ደግሞ ይሄንን ነገር ደጋግሞ ሲያደርገው የሚፈልግበት ደረጃ ላይ መድረስ የሚችልበት ነገር ነው እያደረገ ያለው። ያንን ነገር ስታደርጉ የምትፈልጉበት ቦታ ላይ ለመድረስ ስትረስ ሳቱ ቀናቱ ማሳለፍ ግዴታ ነው። ሶስተኛ ላይ የምናገኘው ስልካችሁ መጠቀም ነው። እንዲህ ስላችሁ አሁን አቁሙ እያልኩ ታይም አብቱ ራሳችሁን ግዴታ ራሳችሁን አፕዴት ማድረግ ዓለም ላይ ምንድነው የተፈጠረው የሚለውን ነገር ማወቅና ማየት ግዴታ አለበት። ምክንያቱም የዚህ ምድር አንድ አካል ነው። ምንድነው የተፈጠረው ምንድነው እየተከናወነ ያለውን ነገር የሚለውን ነገር መለየትና ማወቅ ግዴታ አለበት። ለዛ ደግሞ ማክሲመም በዛ ከተባለ አንድ ሰዓት በቂ። እሱም እያልኳችሁ ያለው ሾርት የሆኑ ቪዲዮዎች ናቸው። ስለምትፈልጉት ኮንሰፕት ስለምትፈልጉት ርዕስ የምትፈልጉትን አይነት ኢሹ አዳምጣችሁ አይታችሁ መውጣት የምትችሉበት ፕላትፎርሞች ብዙዎች አሉ። ረጃጅም ቪዲዮዎች አሉ ማለት ነው። እነዚህ ነገሮች ጠዋት ላይና ማታ ላይ ስታደርጓቸው እንዴት መሰላችሁ? አሁን ስልካችሁ ጠዋት ላይ አብዛኛው ሰው ተነስቶ የሚያደርገው ምንም ጊዜ የሚያደርገው ፋሚሊ ቼክ ከማድረጉ በፊት ስልኩን ነው ቼክ የሚያደርገው። ባይዘው ተማሪ ነው፣ ምንም ስልጣን የላችሁ። የሆነ ሰው ተጉዳ ምናምን ተብሎ ቴክስት ቢደረግላችሁ ምንም አይነት ሜሴጅ የለም። ወር ደግሞ የሆነ ነገር ተፈጸመ ይሄንን ነገር ፊክስ አድርገው የምትባሉ ምንም ነገር የለም። ምንም ማለት በቃ ምንም ነው። ማታ ላይ ነው በቃ እሱ ነገ ቴክስት ካለ የሚለቀቅላችሁ እሱን ቼክ አድርጋችሁ መተኛት ትችላላችሁ። ሲቀጥል ግን ጠዋት ላይ ተነስቶ ማን ደውሎ ይሆናል ምናምን እኔ ከቴሌ ሜሴጅ ውጪ ምንም አታገኙም። እውነቱን ስለምታውቁ ቴሌ ነው የሚያሰለክን 12 ሰዓት 1 ሰዓት 2 ሰዓት እየጠበቀ ቴክስት የሚያደርግ ያንን ነገር አውቃችሁ ያንን ነገር መተዋል። ጠዋት ላይ ማታ ላይ ከመተኛታችሁ ይሄን ብላችሁ ለምን መሰለህ ጠዋት ላይ ስትተኙ ከእንቅልፋችሁ ስትነሱ አይምሮአችሁ በጣም ንጹህና ኢንፎርሜሽን ለመቀበል ዝግጁ ሆኖ ነው የሚነሳው። ያንን ነገር ስታደርጉ ተነሳችሁ ቲክቶክ ሚኒመም ታሳተፉ 1 ደቂቃ ነው። 1 ደቂቃ
አንድ ሰዓት ብታዩ 60 ኢንፎርሜሽን ወደ አይምሮአችሁ ታስገባላችሁ። 60 ኢንፎርሜሽን ወደ አይምሮአችሁ ገባ ማለት ደግሞ አይምሮአችሁ ያን እንኳን 60 ኢንፎርሜሽን ፕሮሰስ ሊያደርግ አንድም ኢንፎርሜሽን ፕሮሰስ አድርጎ ወደሚቀመጠው ማይንዳችን ወደ ሚሞሪያችን የሚያስቀምጠው ትንሹን መረጃ እንጂ 60ውን መረጃ እኔ 10 ቪዲዮ ማሳያችሁና አምስተኛው ቪዲዮ ወይ ደግሞ አምስተኛው ስምንተኛው ቪዲዮ 10ኛው ላይ ብራችሁ ስምንተኛው ቪዲዮ ምንድነው ብዬ ብጠይቃችሁ አታስታውሱ። ለምን እንደዚህ ነው? ኔጌቲቭ ኢምፓክቱን ደግሞ ስለግራችሁ ሾርት ሚሞሪ እንድትሆኑ ነው የሚያደርጋችሁ። ዲፕረስድ እንድትሆኑ ነው የሚያደርጋችሁ። ሌላ ምንም ጥቅም የለውም። የሆነ ላይፋችሁ ከሌላ ሰው ጋር እንድታወዳድሩ ነው የሚያደርጋችሁ እንጂ ምንም ራሳችሁ ላይ እንድታምሩ እንድትለወጡ የሚያደርጋችሁ ምንም ጥቅም የለውም። እናንተ ይህንን ባደረጋችሁ ቁጥር አይምሯችሁ አልታዘዝ የሚልበት ምክንያት ይሄ ነው። ለዛም ነው ክላስ ውስጥ ገብታችሁ አስተማሪ 50 ደቂቃና 40 ደቂቃ ቆሞ ፊት ለፊት ሲያወራ የሆነ ፎከስ እንዳትሰጡ ወር ደግሞ በጀመራት ርዕስ ላይ ሙሉውን አዳምጣችሁ መጨረስ የሚያቅታችሁ ለዛ በቃ ይሄንን ነገር አስባችሁ ብታቆሙ ትመክራለሁ። እንደኔ ሀሳብ ማለት ነው። ማታ ላይ ደግሞ አትጠቀሙ ብልበት ምክንያት አለ። ይኸውላችሁ ማታ ላይ ስልካችሁን እየተጠቀማችሁ እንቅልፍ ይወስዳችኋል። ብዙ ቪዲዮዎችን አይታችሁ ማለት ነው። ማታ ሲሆን ደግሞ በጣም ብዙ ቪዲዮ ነው። ቢያንስ ጠዋት ክላስ መሄድ እንዳለበት አይምሮ ቢወድም ባይወድም ያምኑ። ለዛ ማታ ላይ ግን የሆነ አንሊሚትድ የሆነ ሰዓት እንዳለው ነው የሚያስበው። ስንቶቻችን ነን ከኮሮና በፊት 5 ሰዓት በጣም ለሊት እንደሆነ የምናስበው ወር ደግሞ 4 ሰዓት ምናምን በጣም ለሊት እንደሆነ የምናስበው። አሁን ላይ ብዙ ሰው ሊነጋ ሲል ነው የሚተኛው 11 ሰዓት ላይ ምናምን። ከዛ ጠዋት አይኑ አውጡ ምናምን ይመጣል። ያንን ነገር ደግሞ ስታደርጉ ነገ ጠዋት ሆኖ ይፈልግ ላይ ሰው እንዳትሆኑ ያደርጋል። ጠናቱን ያበላሻል። ሲቀጥል ደግሞ ህልማችሁ ያበላሻል። ኮንሱመር ከመሆን ሶሻል ሚዲያ ላይ እናንተ ፕሮዳክት ኖሯችሁ ወደ ሶሻል ሚዲያ ብትመጡ ሞር አሪፍ። ኮንሱመር ለመሆን እንዴት ነው በቃ አለመኖር ይሻላል። ጠዋት ላይና ማታ ላይ ስልካችሁ መጠቀም ሞር ሰዓት ትገድቡለት። አደሚድሎ ደዴ ብትጠቀሙ ሞር የሆነ እንዴት ነው ራሳችሁን እና ኢንፎርሜሽንን ለማገናኘት ትሞክራላችሁ። ማታ ላይና ጠዋት ላይ ሲሆን ሁሉን ነገር የሚቀበሉ አይባል ሾርት ሚሞሪ የመሆን ፕሮባቢሊቲያችሁ በጣም ከፍተኛ ነው። እሱን ነገር ካስተካከላችሁ በጣም የምትፈልጉትን አይነት ሰው መሆን ይችላል። አንድ ነገር ልጀምራለሁ። ብዙ ሰው ማጥናት ሲፈልግ ወር ደግሞ የሆነ ነገር ማድረግ ሲፈልግ ሶሻል ሚዲያ ላይ ገብቶ ምን አይነት ቪዲዮ ያያል? ብዙ ሰውና ብዙ ጓደኞች የሚያጋጥመኝ ነገር ነው። ተነስ እንደዚህ አይነት ለማት ወንድ ነህ ምናምን አይነት ቪዲዮዎች ያያል። ላይክ እሱ ነገር ማለት ነው ሱስ ነው። የምር እንትን ነው ደግመት እኔ እውነተኛ ሞቲቬሽን ስነግራችሁ ይሄ ሁሌ የሆነ ከውስጣችሁ ላይ አይጠፋ የሚችል የሆነ የደከማችሁ ሲመስላችሁ መጠቀም የምትችሉት አንድ ሞቲቬሽን ስነግራችሁ ማለት ነው። እናትና አባታችሁ ለእናንተ ሲሉ ያለ እድሜያቸው ፊታቸውንና ሰውነታቸውን ቀይረው ማንም ወላጅ ፈልጉት ሌሊት ላይ ወጥቶ ጽዳት የሚሰራ ሌሊት ላይ ወጥቶ ገበያ ሄዶ የሆኑ ነገሮችን የሚሰራ ወላጅ የለም። ፈልጉት ለራሱ ለኔ ልብላ ብሎ ማለት ለልጄ ብሎ የሚያስተምር ነው። ያንን ነገር አስቡት። ላይክ አንተ ወይ አንቺ ደግሞ የአባታችሁ ልጅ ናችሁ። የአባታችሁን ደም ደግሞ እዩ። እናንተ ማሰብ ያለባችሁ ዛሬ ላይ ላይክ እንትና ተነስቶ እኮ እንትና ምንድነው የሚባለው አይፎን ስልክ ኑሮ ምናምን ማሜንን ግዢልኝ ምናምን ኦር ደግሞ የሀብታም ልጆችን ሶሻል ሚዲያ ላይ ያያሉ። ባይዘው እነሱ ውሸታቸው ነው።
አይ በጣም ጓሹ በጣም እንትን ተብሎ ነው እነሱ የሚያመጡት። ይሄንን ካደረጋችሁ ምናምን ተብሎ ኑሯቸው ምናምን አይደለም ወይ ተበድረው ከጓደኞቻቸው ምናምን ነው እንጂ ኑሯቸው አይደለም። ለዛ ይሄንን አውቃችሁ እነሱ የእነሱን ህይወት አይታችሁ ከራሳችሁ ጋር ከማወዳደር ይልቅ የእናትና የአባታችሁን ህይወት ብቻ አዩ። ስንቶች አሉ እኔ አንድ ጥያቄ መጠየቅ እፈልጋለሁ። ለምትወዱት ሰው ምን ማድረግ ትፈልጋላችሁ? የጠየቁ ነው ወይ ለምትወጁ ሰው ለአንቺ እንዲኖርልሽ የምትፈልጊ ሰው ምን ማድረግ ትፈልጊያለሽ? ማስደሰት ያንን ሰው የምታስደስችው በምንድን ነው? እሱ በሚፈልገው ነገር ማድረግ። አንድ ነገር ልንገራችሁ፣ የሁላችንም ፋሚሊ የሚደሰትበት አንድ ነገር አለ። ማትሪክ ከ300 በላይ ብቻ አምጡ። የእውነቴን ነው የምላችሁ። እለፉ 400 500 ምናምን እሱ የእናንተ ኦፕሽን ነው። ግን ለፋሚሊያችሁ ስትሉ ማለት ነው ለእናት ለአባታችሁ ሲሉ እጃቸውንና ፊታቸውን ቀይረው ላሳደጓችሁ ቤተሰቦቻችሁ ስትሉ ማትሪክ ከ300 በላይ አምጡ። እኔ 400 አምጡ 500 አምጡ አሉ። እኔም ተማሪ አይደል እንደዛ። ግን 300 በላይ አምጡ። የእውነቴን ነው የምላችሁ። ከዛ በላይ ካመጣችሁ በጣም ደስተኛ ነበር። እናንተ ምን የምትፈልጉትን አይነት ሰው ለመሆን ቀናችሁን ወቁ፣ ያላችሁበትን ሁኔታው ማን እንደሆናችሁ ሁላችሁም የአባትና የእናታችሁ ልጅ ናችሁ። የአባትና የእናታችሁ ደም ደግሞ ውስጣችሁ ስላዳመጣችሁ በጣም አመሰግናለሁ።